በእግዚአብሔር መንግስት ዘንድ ውዱ ማን ነው ብትሉ ኢየሱስ ነው። አንድ ያለው ምንድነው ብትሉ ኢየሱስ ነው። አላስቀረውም፣ አልተወውም። አያችሁ አብርሃም በሞሪያ ተራራ ላይ አንድ ልጁን በመጨረሻ ዘመን የወለደውን አንድ ልጁን ይስሐቅን ሊሰዋ ተነሳ። አልሰሰተም። እግዚአብሔር ደግሞ በዚህ በመጨረሻው ዘመን አንድ ልጁን ሊሰጥ አልሰሰተም። ኢየሱስ ስላንተ ሞቷል። ኢየሱስ ስላንተ ተሰቅሏል። በኢየሱስ ክርስቶስ የዘላለም ሕይወት አግኝተሃል። መስዋዕት አላቀረበልንም። ኢየሱስ አላቀረበም። ስለሱ የሆነ ነገር አላረገም። ኢየሱስ ራሱን የሰዋው ስለኔና ስለናንተ በኔና በእናንተ በደል ምክንያት ራሱ ገብቶ ነው የሞተው። መስዋዕትን አላቀረበም። ራሱን መስዋዕት ያደረገው ራሱን መስዋዕት ያደረገ ኢየሱስ ክርስቶስ ራሱን ሰዋው ስለኛ ነፍሱን አሳልፎ ሰጠ ይላል። እንግዲህ እግዚአብሔር ይህንን ካደረገላችሁ እንደ ተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ። በምን ተመላለሱ ይላል? በፍቅር ተመላለሱ፣ በመዋደድ ተመላለሱ፣ በመውደድ ተመላለሱ፣ የእግዚአብሔርን ሥራ በማስቀደም ተመላለሱ፣ እግዚአብሔርን በመውደድና በመታዘዝ ተመላለሱ። እሱ ራሱን ከሰዋላችሁ የተደረገላችሁ ታላቅ ስለሆነ የሆነላችሁ እጅግ ታላቅ ስለሆነ ይህ ሁሉ ከተደረገላችሁ እናንተ ደግሞ እግዚአብሔርን የምትከተሉ ሁኑ። ዕለት ዕለት እግዚአብሔርን የምታስደስቱ ሁኑ። የኢየሱስ መልክ በእናንተ ላይ ይታይ። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ ይላል። የሱን መልክ እግዚአብሔር በመጨረሻው ዘመን የሚፈልገው ምኑን ነው ብትሉ ኢየሱስ የሚፈልገው በመጨረሻው ዘመን ሲመጣ የሱን መልክ ማየት ነው። የሱ መልክ ነው ሽልማት የሚያሰጥ። የሱ መልክ ነው መጨረሻ ላይ የሚያሻግር። የሱ መልክ ካልታየብህ ሌላ ነው። የሱ መልክ ምንድነው? በፍቅር ተመላለሱ፣ በፍቅር ተመላለሱ። እግዚአብሔርን የምትከተሉ ሁኑ። የተደረገላችሁ ብዙ ስለሆነ እንደ ተወደዱ ልጆች ክርስቶስ ኢየሱስ ራሱን እንደ መባ እንደ መስዋዕት አድርጎ ከሰጠ በፍቅር ተመላለሱ። እግዚአብሔርን የምትከተሉ ሁኑ።